አለብን ተባባልን። መሬቱን መከፋፈል ልክ ለመውረስ እነ ኢያሱ ሄዱ አይደል? ሁሉም ተዋጉ አይደል? ከዛ መሬቱን ተከፋፈሉ። ከዛ በኋላ በዛ ያለውን ደግሞ ነገር ይሰሩ ነበር። ልክ እንደዛ እኛም በወንጌል ያልተደረሱ ሶማሌ ውስጥ፣ አፋር ውስጥ፣ ሌሎች ውስጥ አንዱ ይሄን እንዲወስድ እንፈልጋለን። አብያተ ክርስቲያናት ህብረት ወይ የሶማሌ ክልል የሆነውን እንደውም አቅራቢው በጣም በግሩም በሆነ ሁኔታ ነበር የሚያቀርበው። የምድሪቱን ስኩዌር ካሬ ይነግረን ነበር። ስለዚህ ቢያንስ ይሄኛውን ካሬ እኔ ይዛለሁ፣ ያኛውን ካሬ ደግሞ ቪዥነሪ ሊሆን ይችላል፣ ሌላኛውን ደግሞ ቃለ ሕይወት ሊሆን ይችላል። ምድሪቱን መከፋፈል አለብን። በወንጌል ያልተደረሰውን ምድር ለመድረስ እዚህ መከፋፈል አለብን የሚለውን ተነጋገርን። ከዛም በኋላ ደግሞ እናረግ የነበረው የሙስሊምና ክርስቲያኖችን እንዴት ነው ተደራሽ ያልሆኑትን መድረስ የምንችለው፣ በአውዳቸው መድረስ አለብን የሚለውን ተነጋገርን። ከዛም እንግዲህ መጨረሻ ላይ ከዚህ ወጣ ብለን ደግሞ ብዙ ልምድ ያላቸውን ቻይና ሀገር፣ ፓኪስታን በጣም ልምድ ያለውን ሰው ጠርተን ከልምዱ እያካፈለን እኛም ደግሞ ከሱ ተምረን መዘርጋት አለብን ማለት